ሶስት ሰው እየጨከነበ ለማኝ ማን ደምቶ ማን ይቀራል? ብድሩን የማይመልስ ወንድ ልጅ አይወለድ ትላለች። እሱ ጋር ስብር በል ጀግና ነው። አንዱ ስበረው እስማ ወርደ መንፈስ ወንድ አይደለ ወንድ አይደለ? ጨከን አድርገው። ምንድነው ይስብር? ጭንቅላት እኮ ነው። ከፍ አድርገው። አያገባኝም። ከፍ አድርገና በደንብ አይዞህ፣ አትሞትም። ስበረው ብያለሁ። ስበረው አንተ ገገማ ስበረው። ቁጥር ለዓለ አቦክ አንድ ጨመለ ሁለት ሶስት እሺ አንኛ ሼር አደረግልሻለሁ። ስበረው ሶስት ብያለሁ። አሁን መስበር ነው። ጽናቴ ሼር አድርግልኝ፣ በእግዚአብሔር ሼር አድርጉልኝ ጋይስ፣ በእናታችሁ ሼር አድርጉልኝ፣ ሼር አድርጉልኝ ጋይስ፣ በእግዚአብሔር አሹ ቅጣት ቀይርልኝ በእግዚአብሔር። አሹ በእግዚአብሔር ራሴን በጣም አሞኛል። ስቲል ነው ደሞ አለ መቤቴን ስቲል ደሞ አለ እግዚአብሔርን። ኦኬ በእግዚአብሔር ስላልከኝ ነው። በዚህ በኩል ላይ ፈነከትኩ አይደለ? በዚህ በኩል አልኩ። አሁን ደግሞ እኔ ብርጭቆ እንዲሰብር የሚፈልጉ ሰው አለ ጋይስ፣ አስደንግጡልኝ። ሰውዬ ስበር አንድ እስከ 3 ቁጥር ላለው 3 ስል እንደኔ ተነድሯል። እሺ አንድ ሁለት ሶስት ኧረ ደወላት ደውልብኝ። አሹ በቃ ሌላ ቅጣት አሹ ሌላ ቅጣት ቀይርልኝ። አንተ ቆሻሻ አትጃጃልብኝ። በጣም እያስጠላኸኝ። ስበር ራስህ። ምንድነው የማስጠላ? ባከታው እንደዚህ በልና ልክ እኔ እንዳደረኩት እንዲህ አንድ ነው። ኧረ በእግዚአብሔር አይታወደኝ አንተ ቆሻሻ ሰውዬ ለምን አትሄድበትም? አይዞህ ቀስቲ ጌታን አይዞህ፣ ትችላለህ እኮ አንተ ጎበዝ እኮ ነህ። ምን ይከብዳል? እመቤቴን ምንም አይከብድም። አይዞህ ቀስቲ የኔ አባት፣ የኔ ጀግና፣ የኔ ብርቱ፣ የኔ ጎበዝ፣ የኔ አባት። ሁለት አባ አንድ ሰው ሌላ እንዴት ነው ማድረው ዛሬ? አሬቱ ቅድም የቱ ጋር ነበር የሰበርኩት? ጋዝ ደብል በእናታችሁ ደብል አራሹ ቀይርተው ተሞትኩኝ ቀይርተው
ምን አይነት ንፍጣም ነው? ምን ሰውዬ ለታት 5000 ጋይስ 5000 ንግባ